ሰላም ጤና ይስጥልን ውድ የሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። ዓለም አቀፍ ዝናን ያተረፈው ኢትዮጵያዊ የዳንስ ባለሙያና የፈንደቃ ባህል ማዕከል መስራች መላኩ በላይ ከፈረንሳይ መንግስት የተሰጠውን ከፍተኛ የክብር ሜዳሊያ ሽልማት በክብር ተቀብሏል። ባለሙያው የፈረንሳይ ኦፊሴር ዴ ላ ኦርደር ዴስ አርትስና ዴስ ሌትሪስ ሜዳሊያ የተቀበለው በኢትዮጵያ የፈረንሳይ አምባሳደር በሆነው አሌክሲስ ላምሬክ እጅ ነው። ይህ የክብር ሜዳሊያ በስነ ጥበብና በስነ ጽሑፍ ዘርፍ የላቀ አስተዋጽኦ ላበረከቱ ግለሰቦች የሚሰጥ ከፍተኛ እውቅና ነው። ሽልማቱን በተቀበለበት ወቅት መላኩ በላይ ባስተላለፈው መልእክት የተሰማውን ጥልቅ ደስታ ገልጾ ሽልማቱ የጋራ ስኬት መሆኑን ተናግሯል። ይህ ክብር እኔንና ፈንደቃን ለደገፉ ሁሉ ነው ያለ ሲሆን በዓለም ዙሪያ ያሉ ታዳጊዎች በፈንደቃ ላይ ላሳዩት እምነት ምስጋና አቅርቧል። ባለፈው ቅዳሜ ጥር 16 ቀን በጊዮን ሆቴል በተዘጋጀው የሙዚቃ ዝግጅት ላይ እንዲቀርብ ይጠበቅ የነበረው በቅጽል ስሙ ሳምቦድ በመባል የሚታወቀው ድምፃዊ ሳሚ ካሳ ከዝግጅቱ ውጪ ሆኗል። ሜራ ኢቨንት ባዘጋጀው በዚህ የሙዚቃ ዝግጅት ላይ ድምፃዊ ሚካኤል በላይነህ፣ ዳዊት ጽጌን ጨምሮ ሳሚ ካሳ እንደ ሰርፕራይዝ ልዩ እንግዳ ተጋብዞ የነበረ ቢሆንም በመጨረሻም ሰዓት ከዝግጅቱ እንደተሰረዘ ይፋ ተደርጓል። ሳሚ ካሳ በመጀመሪያ ከፕሮግራሙ አዘጋጆች ጋር በተስማማው ክፍያ መሰረት እንዲከፈለው የጠየቀ ቢሆንም አዘጋጆቹ በበኩላቸው ከስፖንሰር የተገኘው ገቢና የትኬት ሽያጭ ከታሰበው በታች ስለሆነ ክፍያ ይቀነስልን የሚል ጥያቄ እንዳቀረቡ ተጠቁሟል። ድምፃዊ ይህን ቅናሽ ለመቀበል ፈቃደኛ ባለመሆኑ ምክንያት ስምምነቱ ፈርሶ ከዝግጅቱ ውጪ እንዲሆን መወሰኑ ተነግሯል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።